አሁንም እያየን ያለነው እንደዛ ነው። አሁንም በየዓለማቱ ሰው ትውልዱ ተደፍኖበት ጆሮ ተዘግቶ ነው እንጂ ዳዊት እንደተናገረው አይን ቦሙ ወይሪዩ አይን አላቸው አያዩም፣ እዝን ቦሙ ወይሰምዑ አለ። ጆሮ አላቸው አይሰሙም አለ። አንፍ ቦሙ ያጼኑ አፍንጫ አላቸው አለ አያሸቱም አለ። እና ይሄ ሁሉ እያላቸው የማስተዋያ አይምሮ ሰጥቷቸው ሳለ ግን የማሳት መንፈስ ስለተላከበት ይሄ ትውልድ በዘመነ ኤልያስ እንደነበሩ ያለ ትውልድ ነው ብዬ ነው ማስበው። ከዛም የበለጠ እንደውም ይሄ የፍጻሜው ዘመን ስለሆነ ከዛም የበለጠ እርኩሰት፣ ኃጢአት፣ በደል፣ ግፍ ነው በእግዚአብሔር ላይ እየተደረገ ያለው ማለት ነው። በዚህም ምክንያት እንግዲህ ኤልያስ ወረደ ብለናል። ኤልያስ ወርዷል። ምን ለማድረግ? ሁሉም ማምለኮቱ ቀናኢ ነው። ምን ለማድረግ? እሺ የሚሉትን የሚታዘዙትን ከጥፋት ከርሶት የሚመለሱትን ተጸጽተው እግዚአብሔር ሆይ ማረን ይቅር በለን ብለው ወደ እግዚአብሔር የሚመለሱትን ወደ ኤልያስ የሚመጡትን ቃሉን የሚሰሙትን የሚታዘዙትን ሊያድናቸው ከዚህ ከተዘረገው የዓለም እሳት ሊያተርፋቸው ሊያሻግራቸው ተገልጧል። ከቅዱሳን ጋር ነው። እንዲህ ያሉትንስ ያመጹትን እንዲሁ ያኔ እንደቀጣ አሁን ደግሞ ከዛም እጥፍ የበለጠ ቅጣት በዚህ ምድር ላይ ዘርግቷል። ኤልያስ ማለት ነው ዘርግቷል። ስለዚህ ይሄ ትውልድ ይህንን እያስተዋለ መሄድ አለበት። ስለ ኤልያስ ማንነት ስንናገር የኤልያስን ታሪክ ብቻ ለመናገር አይደለም፣ እውነት ለመናገር ፍጹም የሚቀጣ መሆኑን ለማስረዳት ጭምር ነው። ኤልያስ የተሰጠው ኃያል ስልጣን እንደሆነ ለማስረዳት ነው። እንመለስበት። አዎ እኔ ህይወቱን ማለት ነው የሥራ መሰረቱ ሁሌም የማይቀየር ቅዱሳን እንደዛ ነው የሚመጡት። ሁሌ መስመራቸውን የማይለቁ ዓላማቸውን የማይስቱ ሁሌ አምላካቸውን እግዚአብሔርን ፊት ለፊት እየተከተሉ የሚጓዙ ናቸው። እና የኋላ ታሪኩን የፈለኩት ኋላ ላይ ወደዚህ ዘመን በዚህ ዘመንስ ለምን ተከሰተ፣ ለምን መጣ፣ ምንስ እያደረገ ነው የሚለውን ኋላ ላይ እንመለስበታለን። አሁን ወደ ቀድሞ ታሪኩ ልመልሶት ነው። ምድር ያው አመጸበት፣ ህዝቡ ሁሉ አልታዘዛለ። እንዳውም ትዝ ይለኛል ድርሳኑ ላይ ላይናቸው እንኳን አይናቸው ደስ እንዳይለው ውበት አይቶ ደስ እንዳይለው አበቦቹን ሁሉ ከምድር እንዳጠፋ እንዳደረቃቸው መላእክት ሁሉ የወረዱ የደመና የዝናብ መላእክት ይለምኑት እንደነበርና በጣም ደስ በሚል ሁኔታ ይተጻፋልና መልሼ ይዛጋል መልሶትና ምድር ለመነችው አሉ። በጣም አድርጋ ለመነችው። እኔ የለም የልቤ ነገር ካልሞላ የልቡ ነገር ደግሞ እግዚአብሔር በንጽህናና በእውነት ሲመለክ ማየት ነው። ያ ካልተገኘ ቃሌን አላነሳም አላት። ከዛስ ይቀጥልና እንሂድ። መልካም እርሶ አሁን እንዳሉት ነው። በምድር ያለው ሁሉ ተፈጥሯዊ ነገር ሁሉ እንዳልነበር ነው የሆነው በዘመኑ። ልምላሜም አበባም ምንም ነገር የለም። ምክንያቱም እነሱ ካመጻቸው የተነሳ ምንም አይነት ደስታ እንዳይኖራቸው ያደረገው ትልቅ የስልጣኑ ስራ ነው ይሄ። እግዚአብሔር ግን ይላል ከዛ በኋላ እርሱን ግን እግዚአብሔርን የሚፈሩትንም ግን በስውር አድርጎ ግን ይመግባቸው ነበር ይላል። እግዚአብሔርን የሚፈሩትን እርሱንም እንዲሁ ከእግዚአብሔር ድምፅ እንዲህ ሲል መጣለት ይላል ወደ ኤልያስ ተነስና ወደ ታላቁ ተራራ ደብረ ኪሩብ ወይም ደግሞ በድንጋይና በድንጋይ መካከል ወዳለ ታላላቅ ዋሻ ወዳለበት ወደ ኪሩብ ተራራ ሂዳለው ይላል። ይሄ ኪሩብ ተራራ ቅዱሳን አባቶቻችን ልከውን እንደው አይተናል፣ ጎብኝተናል። ደብረ ኪሩብ ይባላልና ወደዛ ተራራ እንዲሄድ አዘዘው ይላል። በዚያም እግዚአብሔር መልአኩን እየላከ መና ይመግበው ነበረ። በእምብርቱ በተራራውም እምብርት የህይወት ምንጭ ከሚመነጨው የህይወት ምንጭ እየቀዳ እንዲጠጣ አዝዞት ነበረ። ኤልያስም በዛ ተቀመጠ ይላል እና ድርሳኑ ላይ ቁራ መገበው ይላል። እዚህ ላይ ማስተካከያ ይደረግበታል። አባቶቻችን ከብርሃን ነው ቅድም እንደተናገርኩት የነገሩን ቁራ ሳይሆን መልአክ ነበር ይላል። በእርግጥ ከድርሳኑ ላይ እኔስ በዘመኑ ቁራም
አዕዋፋትም ሙተው አልቀው ስለነበረ ቁራ ተብሎ የተጻፈው መልአክ ይመስለኛል ብለው ከድርሳኑ ላይም ጽፈዋል ሊቃውንት። በእርግጥም መልአክ ነው ሲመግበው የነበረ፣ ለመልአኩ ነበረ መና የተላከለት ሲመገብ የነበረው ማለት ነው። ይህ በእንደዚህ እያለ ቅዱስ ኤልያስ በዛ ሆኖ ዓለምን እያስጨነቀ በነበረበት ሰዓት በጣም እጅግ ከመቅሰፍቱ ብዛት የተነሳ አክዓብ እና ኤልዛቤል በጣም እጅግ ተቆጡ ይላል፣ ተበሳጩ ይላል። እና ኤልያስን መፈለግ ጀመሩ። ያንን ኃያል ነቢይ ባለስልጣን ነቢይ ይዘው ለመግደል አሰቡ ይላል። እና አክዓብ በግዛቱ ሁሉ በሚገዛው አገር በሙሉ ማፈላለግ ጀመረ። ሰራዊቱን ሰበሰበ፣ ቤተሰቦቹን ሁሉ ሰበሰበ፣ መኳንንቱን ሰበሰበ፣ መሳፍንቱን ሁሉ ሰበሰበ። አገረ ገዢዎችን ከሱ ቀጥለው ያሉትን የሾማቸውን በየአውራጃው በየቀበሌው የሾማቸውን ሁሉ ሰበሰበ ይላል። የዋን እንደምታዩት ምድራችንን በመከራ ተወጣለች፣ እኛም በመከራ ውስጥ ገብተናል አለ። ያ ኤልያስ የሚባለው ሰማይና ምድርን ዘግቶ ለጉሞ ዝናብ እንዳይዘንብ አድርጎ እንስሳዎቻችን የምንገዛቸው ሕዝቦቻችን ሁሉ የዋለቁ፣ ከብቶቻችን፣ በቅሎቻችን፣ ፈረሶቻችን ሁሉ እያለቁ ነው። ባህርም አፍላጋትም ወንዞች ሁሉ ደረቁ፣ ሁላችን ልናልቅ ነውና ይሄን ነቢይ ባስቸኳይ ፈልጋችሁ አምጡልኛል። የንጉሥ ትእዛዝ ባስቸኳይ ፈልጋችሁ አምጡልኝ። እሺ ቢታዘዝ አለ አክዓብ በሕይወት እንዲኖር አደርገዋለሁ አለ። አቅሙን ለኤልያስ በጣም ሰማይና ምድር ነጉሞ እያስጨነቀ ያለው ነቢይ እሱ በሱ እጅ እንዳለ አድርጎ እሺ ቢታዘዝ ውግዘቱን ፈቶ ዝናብ ቢያዘንም በሕይወት እንዲኖር አደርገዋለሁ አለ። እምቢ ቢል ግን በሰይፍ ቀጠዋለሁ አለ። ስለዚህ ፈልጉት አለ፣ ፈልጋችሁ አምጡልኝ አለ። ከባድ ነው። በጣም የነገስታት ትዕቢታቸው በጣም ከባድ ነው። እና ትዕቢቱ ከፍ አለ የበለጠ ማለት በእግዚአብሔር ፊት በድዬን የሚለውን ነገር ተደፍኖበታል። እግዚአብሔርን በድዬ ነው፣ እግዚአብሔርን አሳዝኜ ነው፣ እግዚአብሔርን ትቼ ለጣዖት አምልኮት ስለሰገድኩ ነው ከዚህ የምመለስ ወገኖች ማለት ሲገባው እንደነው የህዝቦች የነነው የንጉስ እግዚአብሔር ጾም ያከብሩት እናታችን የነነው የህዝቦች ያደረጉት ነገር ግልጽ ነው። ያ መዓት ሊመጣባቸው እንደሆነ ነብዩ ዮናስ ነገራችን ዮናስ ኤልያስ እንመጣበታለን። ኤልያስ ከሙት ያስነሳው የሰራጵታዋ መበለት ልጅ ነው ዮናስ ማለት እና እሱ ተልኮ በነገራቸው ጊዜ ንጉሱ ማቁን ለብሶ ነው የሚለው ከዙፋኑ ዝቅ ብሎ ወርዶ ማቅ ለብሶ አመድ ነስንሶ ከዛሬ ጀምሮ አለ ከዛሬ ጀምሮ ከልሂቅ እስከ ደቂቅ ከትልቅ እስከ ትንሽ የሚያጠባ ሕፃን ቢሆናል ማንም የማን በሶስት ቀን ማንም እህል እንዳይቀምሳል። ከብቶችም ከሳር ተከለከሉ። ሁሉም ተንበርክኮ ወደ እግዚአብሔር ይለምን ሳንጠፋ አለ ማለት ያ መዓት ተመልሶለታል አልተመለሰለትም? አነሳለት፣ እግዚአብሔር አነሳለት። እና እንደዛ ንጉስ መሆን ሲገባው ለነገሩ ለነው የህዝቦች ከዛ ካካብ በኋላ ነው እንደዛ መሆን ሲገባው ወይም ከሱ በፊት የነበሩ ነገስታት ብዙ የእግዚአብሔር ልጆች አሉ እግዚአብሔር ሲገስጻቸው ተሎ የሚመለሱ ማለት ነው። እና እንደዛ መሆን ሲገባው እሱ ግን ከትዕቢት ላይ ትዕቢት ከአመፅ ላይ አመፅ ጨመረ ይላል። እና ምን አለ ኤልያስን ፈልጎ የሚያመጣልኝ ቢኖር ይላል እኔ የሺህ አለቃ አድርጌ ሾመዋለሁ አለ። ሹመት ሁሉ ጭምር ከሹመት ላይ ሹመት እንደሚጨምርላቸው ቃል ገባላቸው ማለት ነው። እንዲሁም ሸሽጎ ደብቆ የተገኘ ሰው ቢኖራል ኤልያስን የተደበቀ መስሎት ማለት ነው። ፈርቶ የተደበቀ ነው የመሰለው። ግን ኤልያስ ግን ፈርቶ የተደበቀ ሳይሆን እርሱ በፊቱ ኮት ሲገስጸው ነበር። ምን ማለት አልቻለም እኮ እዚህ ላይ ካነሱት እኔም በጣም የሚያስቀኝ በመጽሐፍ ቅዱስ ላይ ያው የበራረዙ ምን እያሉ ነውና የሚጽፉት
ፈርቶ ተሸሽጎ ነበር ኤልዛቤልን ፈርቶ ነፍሴን አሳደደች ልትገለኝ ነው ብሎ ፈርቶ ሸሸ ይላል እና ሰማይና ምድርን የሚለጉም ቅዱስ እንዴት ነው አንድ ደካማ ይሄ ያው እሱ ኤልያስ ፈርቶ ይሸሻል ማለት እንግዲህ ይሄ ተረት ነው ምክንያቱም በመጀመሪያ እኮ በአካል ፊት በኤልዛቤል ፊት ገብቶ እኮ ገጽጿቸዋል እኮ ተቆጥቷቸዋል እኮ ነግሯቸዋል እኮ ይሄን እንደሚነግሙ እኮ ነግሯቸዋል በኋላም ደግሞ ተገልጧል እንመጣበታለን በኋላም እኮ ተገልጧል እኮ እግዚአብሔር ሄድና በኪሮ ተራራ ተቀመጥ ስላለው ብቻ እንጂ እነሱን ፈርቶ የሸሸ ወይም ከነሱ የተሰወረ አይደለም እግዚአብሔር ስለፈቀደና ስለወደደ ብቻ ተነስተህ በኪሩብ ተራራ ተቀመጥ አለው እንጂ ይላል እዚህ ድርሳኑ ላይ ይላል ኤልያስስ ይላል ሞትን ፈርቶ የሸሸ አይደለም ይላል እዚህ ድርሳኑ ላይ ተቀምጧል ማለት ነው እንደውም እንደ አባቶቹ እንደ ነቢያት እንደውም መሞት ይፈልግ ነበር ይላል እንደውም ግልጽ ይናገራል ማለት ነው እንደውም ቢፈቅድለት እግዚአብሔር ላካ ቢፈቅድለት በሰይፍ እንደውም ታርዶ ክብር አግኝቶ እንደ አባቶቹ መሆን ይፈልግ ነበር እንደውም እንኳን ሊፈራ ይላል ግን ይሄ ስልጣን ለአካብ አልተሰጠው ምክንያቱም ይሄ እሳታዊ ነብይ ለዘላለም በህያውነት እንዲቀመጥ እግዚአብሔር ኃይሉን አጎናጽፎታልና ይላልና አካብ ያንን ሰራዊቱን ሁሉ ላከ ይላል እንዲሁም እንዲህ የሚል አዋጅ አወጀ እሱንን ሰውሮ የተገኘ ቤቱ ይበርበር ንብረቱ ሁሉ ይወረስ ይዘረፍ አለ ስጋው በሳት ይቃጠል አለ ይላል እና በየመኳንንት ሁሉ በየሀገራት ሁሉ መልእክተኛ ላከ ኤልያስ ማለት ነፍሰ ገዳይ ነውና በእናንተ ካገኛችሁት ሁሉ ላኩልኝ ብሎ አዋጅ ነገር ይላል ማለት ነው እና በዛ ዘመን ተፈለገ ምንም ሊያገኘው አልቻለም እግዚአብሔር ሲፈቅድ ብቻ ነው ሊያዩ የሚችለው ሲፈለግ ይሰወራል ሲፈለግም ይገለጣል ይሄ የእግዚአብሔር ፈቃድ ስለሆነ ማለት ነው እና ከዛ በኋላ ከመቅሰፍት ላይ መቅሰፍት ከራብ ላይ ራብ ከቸነፈር ላይ ቸነፈር ከደዌ ላይ ደዌ ብዙ መከራ ተፈራረቁባቸው ይላል ማለት ነው ብዙ መከራ ተፈራረቁባቸው